እውቀት what's the purpose of this knowledge? ጥቅሙ ምንድነው ይሄ እውቀት? ከዛስ ብላችሁ ራሳችሁን ጠይቃችሁ ተጣጣቁ። ከዛስ ካወቃችሁ በኋላስ በቃ ሰፈር ነው ቁጭ የምትሉት? we learn to serve የምንማረው ለማገልገል ነው። ከትምህርት ሁሉ ጀርባ ያለው ብቸኛው ሚስጥር to serve ነው፣ ለማገልገል ነው። የሰው ልጅ ወደዚህ ምድር የተላከበት ብቸኛው ዓላማ not to make money ገንዘብ ለመቁጠርና ገንዘብ ለመስራት አይደለም፣ to serve ለማገልገል ነው። to live for others ለሌሎች ለመኖር ነው። ያልተማረ ለሌሎች መኖር አይችልም። ህይወት ደግሞ አስደሳች የምትሆነው when you learn for others or when you live for others ለሌሎች ስትኖሩ ብቻ ነው። የህይወት ትክክለኛውም ትርጉምና ጣዕሙንም አንደርስታንድ የምታደርጉት ለሌሎች መኖር ስትችሉ ብቻ ነው። ከእናንተ ያለፈ ህይወት ሲኖራችሁ ብቻ ነው። which means መቆምና አለመቆማችሁ ማተር የማያረግ ከሆነ ባትኖሩ ይመረጣል። የእናንተ መቆምና አለመቆም ሌሎች ላይ ኢምፓክት ሊፈጥር ይገባል። የእናንተ አለመኖር እኛን ሊጎዳ ይገባል። የእናንተ መኖር ደግሞ እኛን ሊጠቅም ይገባል። ያ ደግሞ የሚገኘው ባይ ለርን ነው፣ በመማር ብቻ ነው። እንጀራውን ለመሸጥ ጥሩ ምላስ ካላችሁ በቂ ነው። እንጀራውን ለመጋገር ግን መጋገርን መማር ያስፈልጋል። አገልጋይ ማለት እንጀራውን የሚጋግረው ማለት ነው ቤት ውስጥ። ያንን ለማወቅ ደግሞ እንዴት እንጀራ እንደሚጋገር you have to know that ማወቅ መቻል አለባችሁ። ህይወት እንዴት አስደሳች እንደሆነች ልነግራችሁ አልችልም። ለሌሎች መኖር ሲጀምሩ you have to learn መማር ይግድ አለባችሁ ማለት ነው። to live for others ለሌሎች ለመኖር። ዛሬ ከኔ ጋር ፊዚክስን እንጀምራለን። እንግዲህ 11ኛ ክፍሎች ዩኒት 4 ላይ ነው ያላችሁት። 12 እርግጠኛ አይደለሁም፣ ግን ከታች ነው የምንጀምረው። ከዜሮ እንጀምርና ወደ ላይ እናመጣዋለን። እንግዲህ ፊዚክስ ውስጥ ብዙ ጽንሰ ሐሳቦች አሉ። እነዛን ሁሉ ጽንሰ ሐሳቦች ለመረዳት ግን ዋና የፊዚክስ መሰረት ወይም ደግሞ ፊዚክስ የተወለደበት አካባቢ ፊዚካል ኳንቲቲ እንለዋለን ወይም ቬክተርን እንጀምራለን ዛሬ። ቀጣይ በሚኖረው 2 ቀናቶች ላይም ደግሞ ቀጣይ ሳምንት እንጨርሳለን። ከዛ በኋላ የቬክተር ልጅ አለ። ቬክተር ልጅ ወልዷል፣ ሞሽን ይባላል። ሞሽን ደግሞ 3 ልጆች አሉት። ሞሽን ኢን 1 ዳይሜንሽን፣ 2 ዳይሜንሽን እና 3 ዳይሜንሽን። 1 ዳይሜንሽን እና 2 ዳይሜንሽን እዚህ ዩኒቨርሲቲ እስከምትገቡ ድረስ ታውቋቸዋላችሁ። ሞሽን ኢን 3 ዳይሜንሽን ደግሞ ዩኒቨርሲቲ ስገቡ ትተዋወቁታላችሁ ማለት ነው። እነዚህ 1D 2D እና 3D የሚባሉት የሞሽን ልጆች ደግሞ ሌላ ልጅ ወልደዋል፣ ዳይናሚክስ ይሰኛል። ዳይናሚክስም ደግሞ ልጅ አለው፣ 3 ልጆች ወርክ ኢነርጂ ፓወር ይሰኛሉ። እነዚህ ወርክ ኢነርጂ ፓወር ደግሞ በጋራ አንድ ልጅ ወልደዋል፣ ሲምፕል ማሽን ይባላል። እንደዛ እያለ ስሩ ፕሮግረስ እያየነው እንመጣለን ማለት ነው። ዛሬ ግን ቬክተር የሚለውን ጽንሰ ሐሳብ እንጀምራለን። እንግዲህ ቬክተርን ስንጀምር ቬክተር የተወለደበት ሰፈር ወይም አካባቢ ፊዚካል ኳንቲቲ ይሰኛል። ከዚህ ነው የምንጀምረው ዛሬ ፊዚካል ኳንቲቲ። ከዚህ በፊት ፊዚክስ የሚመቻችሁም የማይመቻችሁም፣ ፊዚክስ የሚገባችሁም የማይገባችሁም ልጆች ዛሬ እንደሚገባችሁ እርግጠኛ ነኝ። ትንሽ ትኩረታችሁን ብቻ ስጡኝ። ማዳመጥ ነው። ስንጨርስ ትጽፋላችሁ። አጻፉት፣ ዝም ብላችሁ ብቻ አዳምጡኝ። ፋይናሊ ትይዙታላችሁ። ደብተራችሁን ዝግት አድርጉት። ካጠገባችሁ ያለው ልጅ የምትወዱት ከሆነ ደብተሩን ዝጉበት፣ የምትወዱት ከሆነ ብቻ ዝግት አድርጉበት። እሺ፣ ፊዚካል ኳንቲቲ what does mean ፊዚካል ኳንቲቲ? ፊዚካል ኳንቲቲ በአማርኛም በኦሮሞኛም ቀጥተኛ ትርጉሙን ንገሩኝ። what does mean ፊዚካል ማለት ምን ማለት ነው? ፊዚካል አለው ልጁ። ፊዚካል ምን አለው? አካል አለው። ፊዚካል አካል የሚነካ የሚዳሰስ። ኳንቲቲ what about ኳንቲቲ ምን መጠን ወይም ደግሞ ኳንቲቲ በቁጥር መቀመጥ የሚችል፣ ኳሊቲ በቁጥር መቀመጥ የማይችል። so this physical quantity አካል ነው፣ በእጅ የሚዳሰስ የሚነካ። ኳንቲቲ በቁጥር መቀመጥ የሚችል ወይም መለካት የሚችል። so this physical quantity is a property of
a property of a material ማቴሪያል ፊዚካል ኳንቲቲ ምንላቸው የአንድ ማቴሪያል ፕሮፐርቲ ናቸው። የአንድ ማቴሪያል ማለት በእጅ ሊነካና ሊዳሰስ የሚችል የአንድ አካል ምን ባህሪ ወይም ፕሮፐርቲ ማለት ደግሞ ስለ አንድ ነገር ዲፋይን ለማድረግ የምንጠቀማቸው ተርሞች ወይም ደግሞ ወርዶች። ፎር ኤግዛምፕል ዳኒ ታውቁታላችሁ ወይ? ዳኒ የትኛው? ዳኒያ አጭሩ ባህሪ ነው። ዳኒያ ጤም የሚለው ባህሪ ነው። ዳኒያ ወፈር የሚለው ባህሪ ነው። ዳኒያ ቆንጂው ባህሪ ነው። not only that ዴስኩን አቀብለኝ እስኪ የትኛውን ዴስክ? የብረቱን ነው የእንጨቱን ነው? ቡኒውን ነው ጥቁሩን ነው? ትልቁን ነው ትንሹን ነው? አንድን አካል ዲፋይን ለማድረግ ወይም ስለ አንድ አካል ማብራሪያ ለመስጠት የምንጠቀማቸው ወርዶችን ፕሮፐርቲ ወይም ባህሪ ይላቸዋል። አንድ አካል በሁለት አይነት መንገድ ሊቀመጥ ይችላል። አንደኛ ቤዝድ ኦን ኳሊቲ ሊቀመጥ ይችላል፣ ከጥራቱ ሊቀመጥ ይችላል። ሁለተኛ ደግሞ ቤዝድ ኦን ኳንቲቲ ሊቀመጥ ይችላል፣ ከብዛቱ አንፃር ሊቀመጥ ይችላል። ፎር ኤግዛምፕል ዳኒ ታውቀዋለህ ወይ? ዳኒ የትኛው? ዳኒያ ጠይሙ በቁጥር ይቀመጣል? አይቀመጥም። ኳሊቲ ነው ማለት ነው። ዳኒ የትኛው? ዳኒ ቆንጆ በቁጥር ይቀመጣል? አይቀመጥም። it's also what ኳሊቲ። ዳኒ የትኛው? ዳኒ አጭሩ በቁጥር ይቀመጣል? አይቀመጥም? ይቀመጣል። ለምን? በሜትር ይለካል። ኳንቲቲ በቁጥር መቀመጥ የሚችል። ዳኒያ ወፍራሙ በቁጥር ይቀመጣል? አይቀመጥም? ይለካል። ይቀመጣል። ኳንቲቲ ብለን እንጠራዋለን ማለት ነው። ተስማማን አይደለም? ስለዚህ እኔና እናንተው የምናጠናው ኳሊቲ ነው ኳንቲቲ ነው። ስለ ፊዚካል ኳሊቲ ኬሚስትሪ ያጠናልናል። ፊዚክስ ደግሞ ስለ ፊዚካል ኳንቲቲ which means physical quantity is a property of a material የአንድ ማቴሪያል ፕሮፐርቲ ነው that can be quantified መደረግ የሚችሉ ወይም በቁጥር መቀመጥ የሚችሉ ሊለኩ የሚችሉ ማለት ነው። ኳሊቲፋይድ ደግሞ ብናደርገው በቁጥር መቀመጥ የማይችሉ። አሁን ግን ኳሊቲፋይድ ነው ኳንቲፋይድ ነው? ኳንቲፋይድ። so this physical quantity is divided into two በሁለት እንከፍላቸዋለን based on SI unit ከSI ዩኒታቸው አንፃር በሁለት እንከፍላቸዋለን። ማንናማ based on SI unit means standard international unit ከመለኪያ ያዳቸው አንፃር በሁለት ይከፈላሉ። ማንናማ basic and derived or fundamental እና ማን ብለን እንከፍላቸዋለን? derived። wonderful ጎበዞች። derived ብለን እንከፍላቸዋለን። fundamental ወይም basic ምንላቸው they can be measured directly በቀጥታ ሊለኩ የሚችሉ are quantities that can be measured directly በቀጥታ ሊለኩ የሚችሉ ወይም ደግሞ ያለምንም ስሌት ያለምንም ማባዛትና ማካፈል ያለምንም ካልኩሌሽን በቀጥታ ሜጀር ልናረጋቸው የምንችላቸው ፋንዳሜንታል ብለን እንጠራቸዋል። ድራይቭ ደግሞ ምንላቸው? ድራይቭ አድርግ እስኪ ድራይቭ በስሌት የሚገኙ or are quantities that can be obtained የሚገኙት በምንድነው? by combine በማድረግ ነው። እነማንን? fundamentals by combining fundamental ኳንቲቲዎችን በመቀላቀል ወይም ድራይቭድ ምንላቸው በስሌት የሚገኙ በማባዛትና በማካፈል የምናገኛቸው ድራይቭድ እንላቸዋለን። በቀጥታ የሚለኩትን ደግሞ ፋንዳሜንታል ብለን እንጠራቸዋለን ማለት ነው። ፎር ኤግዛምፕል ፋንዳሜንታል ከምንላቸው መካከል ስንት ሰዓት ነው? 8 ሰዓት ለማለት ይሄ ልጅ አባዝቷል? አካፍሏል? ማባዛትም ማካፈልም ማያስፈልገውም ፋንዳሜንታል ነው። you see time ስንት ኪሎ ሽንኩርት ልስጥሽ? ኦኬ ዛኪርን ሄዳችሁ 2 ኪሎ ዛኪርኛ ሰፈር ያለ ባለ ሱቅ ነው። እሺ 2 ኪሎ ሽንኩርት ስጠኝ ብትሉት ዛኪር ቁጭ ብሎ ያባዛል ያካፍላል ወይስ ዝም ብሎ ይለካል? ዝም ብሎ አመጣው ሚዛን ላይ ማስቀመጥ ነው። ፋንዳሜንታል በቀጥታ ነው የሚገኘው። you see ማስ የዳኒ ቁመት ስንት ነው? ታባዛለህ ታካፍላለህ? ምን ነው የምታደርገው? ጀስት ሜትር ታመጣና ታደርጋለህ። መለካት ሌንግዝ በቀጥታ ነው የሚለካው። you see ማባዛት አያስፈልገውም ማካፈል አያስፈልገውም። የዚህ ቤት መጠነ ሙቀት ስንት ነው? the temperature of this class ቴርሞሜትር ታመጡና መለካት በቀጥታ ማባዛትና ማካፈል አያስፈልገውም። temperature and other ones በዚህ ገመድ ውስጥ ያለው
የኤሌክትሪክ ከረንት መጠን ምን ያክል ነው? ጀስት አሜትር አመታችሁ አሜትር የሚባል መሳሪያ አለ መለካት ማባዛትና ማካፈል አያስፈልገውም። ኤሌክትሪክ ከረንት እሺ ስንት ወንዶች አሉ እዚህ ክላስ ውስጥ? 1 2 3 4 5 6 እዚህ ክላስ ውስጥ ያሉ ወንዶችን ለማወቅ ማባዛትና ማካፈል አስፈላጊ ነው? ምንድነው የምታደርጉት? ዝም ብላችሁ በቀጥታ መቁጠር amount of substance የነገሮች ብዛት you see amount of and the last one is luminous intensity ወይም የብርሃን ጥንካሬ የምንለው እዚህ ውስጥ ይካተታል። በቀጥታ ነው የሚለካው ማለት ነው። these are fundamental ያለምንም ስሌት ያለምንም ማባዛትና ማካፈል የምናገኛቸው። what about derived combine በማድረግ ነው የምናገኘው በማባዛትና በማካፈል። for example የዚህ ብላክቦርድ ስፋት ስንት ነው? አናውቅም። እውነትን እንነጋገር አናውቅም። እንዴት ነው የምናውቀው? ስፋትን ለማወቅ ኤሪያ ማለት ነው ሌንግዝ ታይምስ ሌንግዝና ዊድዝን ምን ትላላችሁ? ታባዛለ ማባዛት አለ። ኤሪያ ድራይቭድ ነው። ዋው እሺ ቮሊዩሙ ስንት ነው የዚህ ብላክቦርድ? አናውቅም። ቮሊዩም ማለት ነው ሌንግዝ ታይምስ ዊድዝ ታይምስ ዋት ሌንግዝ ዊድዝን ሄድ ምን ትላላችሁ? ታባዛለ። በማባዛት ነው የሚገኘው በስሌት ነው የሚገኘው ቮሊዩም። ወንደርፉል። እሺ የዳኒ ዴንሲቲ ስንት ነው? አናውቅም። የዳኒ ዴንሲቲ ለማወቅ ዴንሲቲ ማለት ነው ማስ ኦቨር ዋት ማስና ቮሊዩም ምን ትላለህ? ታካፍላለህ። በማካፈል ነው የምታገኘው። አይገርምም? እሺ ዴንሲቲ ኤኒ አደር የዳኒ ስፒድ ስንት ነው? አናውቅም። የዳኒ ስፒድን ለማወቅ ስፒድ ማለት ነው ዲስታንስ ዲቫይድ ባይ ታይም ዲስታንስ እና ታይም ምን ትላለህ? ታካፍላለህ። ሶ ኢት ኢዝ ድራይቭድ ስፒድ ድራይቭድ ነው። ኤኒ አደር የዳኒ ዌት ስንት ነው? አይ ዶንት ኖ። የዳኒ ዌት ለማወቅ ዌት ማለት ነው ማስ ታይምስ ማስና ግራቪቲ ምን ትላለህ? ታባዛለህ። ሉክ ጉድ እኮ ነው። እሺ ኤኒ አደር ዳኒ አሁን እዚህ ዲስክ ላይ ያወጣውስ ምን ያክል ፎርስ ነው? አናውቅም። ዳኒ ያወጣውን ፎርስ ለማወቅ ፎርስ ማለት ነው ማስና አክሰለሬሽን ምን ትላለህ? ታባዛለህ። ኢትስ ኦልሶ ድራይቭድ። ሌላ መዘርዘር ትችላላችሁ። አክሰለሬሽን ቬሎሲቲ ወዘተረፈ እያለን ደግሞ መጥቀስ እንችላለን ማለት ነው። this is the difference between fundamental and derived። ወይም ደግሞ እንዲሁ ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን? ፋንዳሜንታል የምንላቸው are quantities that have their own SI unit የራሳቸው ዩኒት ያላቸው or are quantities that have internationally agreed definition ኢንተርናሽናሊ ተስማምተን ኤስአይ ዩኒት የሰጠናቸው ፋንዳሜንታል ናቸው። ፎር ኤግዛምፕል የታይም ኤስአይ ዩኒት ሰከንድ ነው። ማስ ኪሎግራም ሌንግዝ ሜትር ቴምፕሬቸር ከልቪን ኤሌክትሪክ ከረንት አምፒር አማውንት ኦፍ ሰብስታንስ ሞል ሉሚነስ ኢንቴንሲቲ ካንድል። ኦኬ ድራይቭድ ጋር ደግሞ ስንመጣ ድራይቭ ደግሞ ምን ናቸው? አር ኳንቲቲስ they don't have their own unit የራሳቸው የሆነ ዩኒት የሌላቸው ይልቁኑ የነዚህን ኤስአይ ዩኒት መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው። ለምሳሌ ኤሪያ የኤሪያ ኤስአይ ዩኒት ምንድነው? ሜትር ስኩዌር። እንዴት አገኛችሁት? ሌንግዝ በምንድን ነው የሚለካው? ዊድዝስ ሜትር ሲባዛ ሜትር። ስለዚህ የኤሪያን ኤስአይ ዩኒት ያገኛችሁት የሌንግዝን ኤስአይ ዩኒት ምን ብላችሁ ነው? ቀላቅላችሁ። ኦኬ ቮሊዩም ሜትር ኪዩብ። ሌንግዝ በምንድን ነው የሚለካው? ዊድዝ ሄት ሜትር ምን ይሰጣል? ስለዚህ የቮሊዩም ኤስአይ ዩኒት የተገኘችው የሌንግዝ ኤስአይ ዩኒት ምን በማለት በመቀላቀል ነው። and the other one is እስኪ ዴንሲቲ የዴንሲቲን እንፈልግ። ዴንሲቲ ማለት ነው ማስ ኦቨር ቮሊዩም። ማስ ምንድን ነው? yes ማስ ፋንዳሜንታል ድራይቭድ ነው። ፋንዳሜንታል ቮሊዩምስ ድራይቭድ ግን ቮሊዩም ማለት ደግሞ ምን ማለት ነው? ሌንግዝ ታይምስ ዊድዝ ታይምስ ሄት ነው። ሌንግዝ ፋንዳሜንታል ነው ድራይቭድ ነው። ፋንዳሜንታል በቀጥታ ይለካል። ዊድዝስ ፋንዳሜንታል ሄትስ ቁመትስ ፋንዳሜንታል በቀጥታ ይለካሉ። የማስ ኤስአይ ዩኒት ምንድን ነው? ኪሎግራም። ሌንግዝ ሜትር፣ ዊድዝ ሄት ሜትር ኪዩብ። ስለዚህ የዴንሲቲም ዩኒት የተገኘው የማንን ዩኒት በማቀላቀል ነው? የፋንዳሜንታል ዩኒት በማቀላቀል ነው። ያስማማናል አይደል? and the last one speed ማለት ዲስታንስ ኦቨር ታይም። ዲስታንስ ሜትር፣ ታይም ሰከንድ። ኦኬ የስፒድ ዩኒትም የተገኘው የማንን ዩኒት በማቀላቀል ነው? ሜትር የምንድን ነው? የሌንግዝ። ሰከንድስ
የታይም ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው። ተግባባና። ስለዚህ ፋንዳሜንታል የምንላቸው የራሳቸው የሆነ ዩኒት አላቸው። ድራይቭድ የምንላቸው የራሳቸው ዩኒት